ሰላምታችን በያላችሁበት ድረስ የሪከርድ ዞን ተከታታዮች አዳዲስ ወቅታዊ መረጃዎች ይዘን መጥተናል። በዛሬው ዕለት እርቅ ለማውረድ ትግራይ ውስጥ የገባው ቡድን በሁለት ወንድማማቾች እየተደረገ ያለው ፍልሚያ እንዲቆም ሲኖዶስ ወስኗል። ኢትዮጵያና ኤርትራ አንድ ሀገር የሚያደርጋቸው ሚስጥራዊ ሰነድ ይፋ ሆኗል። ኮሎኔሉም ተገድለዋል። የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረዥም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ መኖሩን ያረጋገጠው የኤርትራ ቃል አቀባይ የሚዳስሱ ዘገባዎች ይዘናል። ምን እየተባለ ነው? ምንስ እየተደረገ ነው? ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ መረጃዎች ይከታተሉ። ሙሉ መረጃዎች እናስደምጣችሁ። ፌዴራል መንግስትና በህወሓት መካከል በፕሪቶሪያው የተፈረመው ግጭት የማቆም ስምምነት አተግባበር የሚከታተለው ባለሙያዎች ቡድን እርቅ ለማውረድ ትግራይ ውስጥ የገባው ቡድን በፌዴራል መንግስትና በህወሓት መካከል በፕሪቶሪያው የተፈረመው ግጭት የማቆም ስምምነት አተግባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱ የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታወቀ። የባለሙያዎች ቡድን የስምምነቱ አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋል። የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልዕኮ ይፋ ያደረገው በታህሳስ 2015 ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸው ሲወጡም ቆይቷል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበታተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚመለከቱ አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታ አቅርቦት ማመቻቸትና የሰላማዊ ሰዎች ደህንነት ማስጠበቅ የተመለከቱ ጉዳዮች ባለሙያዎች የመከታተል ኃላፊነት ተጥሎባቸዋል። እነዚህ ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ ባሰራጨው መረጃ አመልክቷል። የባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለት ወደ ስምሪት መመለሱም ቢሮ በፎቶዎች አስደግፎም አስታውቋል። ወንድማማቾች እየተደረገ ያለው ፍልሚያ እንዲቆም ሲኖዶስ ወስኗል። አፋር ክልል ውስጥ ከትግራይ ኃይል ጋር እየተዋጋ የሚገኘው ራሱን የሰላም ኃይል ብሎ የሚጠራው የድሮ ቲዲኤፍ የአሁኑ ቲፒኤፍ ኃይል በሁለቱ መካከል የሚደረገው ጦርነት እንዲቆም ጥሪ ቀርበዋል። በሁለቱ ወንድማማቾች እየተደረገ ያለው ውጊያ እንዲቆም ወደ እርቅ እንዲመጡ የጠየቀው ሲኖዶስ የሁለት ወንድማማቾች ደም መፋሰስ አውግዘዋል። የፖለቲካ አቋማቸው ግራና ቀኝ የሆነው ሁለቱም ለህዝብ ትግራይ እናስባለን የሚሉ ኃይሎች የሚያደርጉት ፍልሚያ ያወገዘው ሲኖዶስ መሀል ላይ በመግባት የማስታረቅ ሚና እንደሚጫወትም ነው የገለጸው። ህወሓት ተቃውሞ የወጣው አፋር ላይ የሚገኘው የትግራይ ኃይል ራሱን በተለያዩ መንገዶች እያደራጀ ቢሆንም ከራሱ ህዝብ ጋር እያደረገ ያለው ጦርነት እንዲያቆም ሁለቱም ኃይሎች ወደ እርቅ እንዲመጡም ጥሪ ቀርበዋል። የትግራይ ሲኖዶስ ትርጉም የሌለው ጦርነት ብሎ በማውገዝ በሁለቱ ወንድማማቾች የሚደረገው ደም መፋሰስ እንዲቆም ጥሪ ያቀረቡ ነው። ኢትዮጵያና ኤርትራ አንድ ሀገር የሚያደርጋቸው ሚስጥራዊ ሰነድ ሁለቱም ሀገሮች አንድ የሚሆንበት መንገድ በሁለቱ መሪዎች በሚስጥር ሲነጋገሩ ነበር የሚለው መረጃ ያጋለጠው ፋይል አነጋጋሪነቱ ቀጥሏል። የኤፕስታይን ፋይሎች በመባል የሚታወቁ ሰነዶች በርካታ ሚስጥሮችን እንደያዙ የሚነገርላቸው በከፊል ባለፈው አርብ በአሜሪካ የፍርድ ቤት ትዕዛዝ ተለቀዋል። በባለፈው አርብ በወጣው የኤፕስታይን የተመደቡ ፋይሎች ውስጥ ኤርትራና ኢትዮጵያ አንድ ሀገር የመሆን እድል እንዳላቸው የሚጠቁሙ ሰነድ መገኘቱ በብዙ ኤርትራውያን ዘንድ ከባድ ጥያቄ አስነስተዋል። በማህበራዊ ሚዲያ ላይ ያለው ስሜት እንደሚመሰክረው የ2018 ለአብይ አህመድ የተሰጡት ተስፋዎች በሁለቱ መካከል የተደረጉ ሚስጥራዊ ስምምነቶች የመነጩ ናቸው ተብለዋል። 2019 በኒውዮርክ በጾታው ጥቃትና በታዳጊዎች ላይ በህገ ወጥ ዝውውር ክስ የተከሰሰው ኤፕስታይን ከአንድ ወር በኋላ ነሐሴ 10 በኋላ ራሱን እንዳጠፋ ይታወቃል። በድምሩ ከ6 ሚሊዮን በላይ ገጾች ያሉት የኤፕስታይን ፋይሎች ከ3.5 ሚሊዮን በላይ ገጾች ከ2000 በላይ ቪዲዮዎችና ከ180,000 በላይ ፎቶግራፎች የያዙ ሲሆን በብዙ የአምባገነኑ ደጋፊዎች ዘንድ ድንጋጤን ፈጥረዋል። የኤፕስታይን ፋይሎች የኤርትራና የኢትዮጵያ መሪዎች፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ ዓለም አቀፍ እጅግ ባለጸጋው የሆነው ኤለን መስክ፣ ቢል ጌት፣ የእንግሊዝ ንጉሳዊ ቤተሰብ አባላት፣ ቢሊዮነሮችም ይገኙበታል። የኤፕስታይን ጋር በተያያዙ ሰነዶች ኢሜይል፣ የተጎጂዎች ምስክር፣ የአቃቤ ህጎች መግለጫ፣ የፍርድ ቤት ሪፖርት፣ የበረራ መዝገቦች፣ ደብዳቤዎችና ሌሎች ላይ
የተመሰረተው ይህ የተመደበ ሰነድ አምባገነኑ ኤርትራና ኢትዮጵያ አካል እንደገና ለማቆም ያደረጉት ጥረት ጉዞ ግልጽ የሆነ ምስል ይሰጣል የሚል አከራካሪ ሁኔታን ፈጥሯል። የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሳይፍ አልኢስላም በጥይት ተመቶ ተገድሏል። በአንድ ወቅት የጋዳፊ ተተኪ ይሆናል ተብሎ ይጠባበቅ የነበረው የ53 ዓመቱ ሳይፍ ማክሰኞ ተገድሏል። የፖለቲካ ፓርቲዎች እንዳረጋገጡም ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸው በሚገኝበት ዚንታን ከተማ ግድያ ተፈጽሟል። ጥቃቱ የፈጸመው ቡድን ማን እንደሆነ እስካሁን ግልጽ ሳይሆን እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጀሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ በሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ነበሩ። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባዊ ጋር የነበራት ግንኙነት ለማልዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ውስጥ ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፍ የጦር ወንጀሎች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊና በተፈጸመው ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። ግን ደግሞ በ2018 በተባበሩት መንግስታት በሚደገፈው ቡድን የምትመራው ትሪፖሊ ከተማ ተቃውሞ ለማፈን የሚል ወንጀል ፈጽመው ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸው ነበር። ነገር ግን ከ2 ዓመት በኋላ በ2017 ቶብሩክ ከሚገኘው ሚሊሻ በይቅርታ እስር ቤት እንዲለቀቁ መደረጋቸው የሚታወስ ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረገው ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደው የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባይ የሆነው ጥር 26 2018 ምሽት በኤክስ ገጹ ያሰፈረው የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረዥም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ህዝብ ተወካዮች ምክር ቤት አባላቸው ላይ ያቀረበላቸው ጥያቄ በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎች ፈጽመዋል በሚል ከወነጀል በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከር የጠቀሱት ጠቅላይ ሚኒስትር አብይ በሁለቱም ሀገራት መካከል ግንኙነት ውስጥ ችግር በተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማስነሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲል በሁለት መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑ ሲገልጽ ቆይቷል። የኤርትራ ወታደሮች አክሱም ውስጥ ወጣቶች በጅምላ መረሸናቸው እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎች እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክቶች መላካቸው አክለዋል። ይህ ጸብ ጭሮ የቆየው ንግግር አብይ አህመድ በማብራሪያ ስለ መንግስታቸው የቀይ ባህር ጥያቄ እንደ የብሔራዊ አጀንዳ እንደሚገነዘበው የተናገረ ቢሆንም እስራኤል የኋላን ተራራ የያዘችው ለብሔራዊ ደህንነት የህልውና ችግር ያጋጥመኛል ብላ ስላመነች ነው ያለ አብይ አህመድ አክለው ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም የሚል ንግግራቸው አስመራ ያለው መንግስትን አስቆጥተዋል። ኢትዮጵያ በቀይ ባህር ላይ የባህር በር ማግኘት የምትፈልገው በቢዝነስ ህግ እንደሆነ ሲናገሩ በባህር በር ምትክ የታላቁ ኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድተዋል። ለኛ የሚገባን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ሲል የኤርትራ መንግስት የሚያስቆጣ ንግግር መናገራቸው ከኤርትራ የተሰጣቸው ምላሽ ማስደንገጥ ሆኗል። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎችን ይመስሉ ነበር። ምን እየተባለ ነው? ምንስ እየተደረገ ነው? የሚሉ ይዘቶችን እንዳስሳለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ መረጃዎች ይከታተሉ።